ዌልካም ባክ አጌን ኤቭሪዋን። ባለፈው ይህንን ዳሽቦርድ ምንድን ነው የሚለውን ክፍሉ አንዱ አይተናል። አሁን ደግሞ ይህንን ዳሽቦርድ ስቴፕ ባይ ስቴፕ እንዴት እንደሚሰራ ነው የምንመለከተው በዚህኛው ቪዲዮ ማለት ነው። በመጀመሪያ የምናደርገው ምንድን ነው ኤክስተርናል ፌሱ ነው የምንሰራው ማለት ነው። የዳሽቦርዳችን ኤክስተርናል ፌስ ኢንሰርት እንገባና ይሄኛውን ሼፕ እንመርጥለታለን ማለት ነው። እንደዚህ አድርገን ድሮው እናደርጋለን። የስ ከዚህ ቀጥሎ ምንድን ነው የምናደርገው? በተመሳሳይ ይህንን አይ ቲንክ ወደ ላይ ትንሽ ከፍ እናደርገው ነው። ይሄኛው ሼፕ ፎርማት የሚለውን ደግሞ ገብተን ከለር ይህንን እንመርጥለታለን። ቀጥሎ ይሄኛው ሁለተኛ ሼፕ እንደገና እናስገባለን እንሰራለታለን ማለት ነው። እንደዚህ አድርገን እንሰራለን ማለት ነው። የሚቀጥለው ደግሞ ትናንሽ ቦክሶችን ነው የምንሰራው ማለት ነው። እና በተመሳሳይ መልኩ እዚህ አይነት ቦክሶች አንደኛ ይሄኛውን ኮፒ እንደዚህ ታደርጋላችሁ። ከለሩን ቀይሩት። አውትላይን ሼፕ አውትላይን ኖ ትሉታላችሁ። ከዛ ሼፕ ፊል የሚለውን ከለር አይ ቲንክ ዋይት ከለር እናደርገውና ይሄኛው በተመሳሳይ ይሄኛውን እናደርገዋለን። እነዚህ በኋላ ስለሚያስፈልጉን እንደዚህ እናደርጋቸዋለን። 4 ያስፈልጉናል እንጨምራለን። ይሄኛው ቦክስ ፎርማቱን እንቀይረውና ከለሩን እንቀይረውና ይሄ ብናደርገው ቀጥሎ ያለው ቦክስም ተመሳሳይ መልኩ እነዚህ ቦክሶች ምን እናደርጋቸዋለን? እየሳብን ወደዚህ እናመጣቸዋለን። የስ አይ ቲንክ እነዚህ ቀድመን ኮፒ ስላልናቸው መሰለኝ የእነዚህን ከለር ብንቀይር የተሻለ ነው። ኦኬ ጋሱኝ ሞር አትራክቲቭ እንዲሆንልን ነው እየሰራን ያለ ነው ነገርየው ማለት ነው። ቀጥለን ደግሞ አሁንም ኢንሰርት ብለን ሼፕ እንመርጥና እንደገና ትናንሽዬ ቀጭን እንደዚህ አይነት ሼፖች እንሰራለን ማለት ነው። እነዚህ ኮፒ እያለን እንደዚህ የዳሽቦርዳችን ኤክስተርናል ግራፊክስ ሙሉ ሊሆን የቀረን አይከኖች ናቸው እና አይከኖች እናስገባለን። አሁን ኢንሰርት ካልን በኋላ አይከን የሚሉ አሉ። አይከን ስንነካ ትንሽ እንደዚህ ከመጣልን በኋላ እንደዚህ እየሳብን ወደሚያስፈልገው እናስመጣለን ማለት ነው። አይ ቲንክ ሳይዙን ኢንክሪዝ እያደረግን በሚፈልገው መጠን እናስገባለን። ከዚህ ቀጥሎ እያንዳንዱ ቦክሶች ውስጥ አስፈላጊ የሚባሉ እንደየምንሰራው አይነት ሲስተም እናስገባለን። ጽሁፎቹን እናስገባለን። በዚህ መልኩም የመጀመሪያው ክፍላችን ጨርሰናል። አሁን ቀጥለን ወደ ሁለተኛው ስቴፕ ነው የምንሄደው ማለት ነው።